ፈጣሪ ሆይ እባክህን በቃኝ በማርያም እግዚአብሔር ቢያው እግዚአብሔር ሰላም እንዴት ነህ? አለን ሰላም ነው። ሰላም ታደስ አለን። እንዴት ነህ? እግዚአብሔር ስራ ላይ መጣ ቢዚ ሆነ ልትወጣ ስትል ማለት ነው። እንዴት ነህ? ልታወቅ? እሺ አብርሃም እባላለሁ። አብርሃም እንግዲህ በምን አይነት የስራ ዘርፍ ላይ ነው የተሰማራኸው? ድንገት ስትሰራ እንግዲህ መጣው ተቀላቀልኩ። እኔ የተሰማሩት በማስታወቂያ ስራ ነው። ያው ማስታወቂያ በብዙ አይነት ማስታወቂያ አለ። የኔ ደግሞ ትንሽ ለየት የሚያደርገው ተንቀሳቃሽ ቢልቦርድ ነው። እኛ የምናውቀው ቋሚ ቢልቦርድ ነው የምናውቀው አንድ ቦታ ላይ ቆሞ ያው መኪና መንገድ ላይ ሰው ሲያልፍ ነው ያን የሚመለከተው አንድ ስፍራ ላይ ቆሞ። እኛ እንግዲህ ተንቀሳቃሽ ነው፣ ሁሉም ቦታ ነው እየተንቀሳቀስን የምንሰራው። ባይክ ቢልቦርድ እኔም እንግዲህ የተለያዩ አውራ ጎዳናዎች ላይ በሳይክል ሆናችሁ ከጓደኞቻችሁ ጋር የተለያዩ ማስታወቂያዎችን ስታስተዋውቁ አይቼ ነው የመጣሁት። ያው ለወጣቶች ማሪያ ትሆናላችሁ በሚልና ማሳያ ትሆናላችሁ በሚል ነው የመጣሁት በባለሙያዎቹ ፕሮግራም ላይ። ስለዚህ ከስንት ሰዎች ጋር ሆና ነው የምትሰራው? ከጓደኞች ጋር እንዴት ጀመርከው? የመጀመሪያችሁ ነው በነገራችን ላይ ይሄ የመጀመሪያ ነው ሊባል ይችላል? በኢትዮጵያ ከዚህ በፊት ተሰርቶ ነበር። ያው እሱ ነገር አላወኩም ነበረ። ያው ጥናትም አድርጌ ነበረ። ብዙ ሰው አላየውም ይላል። አንዳንዶች ደግሞ ጥቂቶች አይተናል እንደዚህ እንስራ ያሉ ነበሩ። አሁን ላይ እኛ ነን። ግን የነበረው ዲዛይን ይሄ አልነበረም በፊት ላይ። እኔ በተሻለ አድርጌ ነው ዲዛይኑን ያመጣሁት። የተሻለ ዲዛይን ነው ይሄኛው እና አሁን ላይ እኛ ነን ምን ሰራው። ስንት ናችሁ ነው ተሰርቶ? አሁን ላይ እንኳን ከኔ ጋር 7 ነን። ወደ 6 ልጆች አሉ። 6 ሆናችሁ አስፋልቱ ላይ እንዴት እንደምትደምቁ እንዴት ነው ስራው ነው ስታገኙት? ያው ስራው አሪፍ ነው። መጀመሪያ እኔ ነበርኩ የጀመርኩት። መጀመሪያ ጊዜ ሲጀምር ያው በራሴ ማስታወቂያ ራሴን ያስተዋውኩ ነበር የጀመርኩት አብርሽ ማስታወቂያ የሚለው። ከዛ በኋላ ያው ሰው ብዙ ሰው እያደነቀ ነበር። አንዳንዶች ደግሞ ልክ እንደ ታዋቂ ሰው ፎቶ ምናምን እንደነሳ በጣም ነው የሚያምረው ፈጠራ ምናምን ያሉ ነበሩ። በተለይ እንደዚህ የገና ዕለት ቦሌ ላይ በጣም ነበር ፍስስ ብላችሁ የሚያምረውና በተለይ ደግሞ አሁን የመቄዶንያን የታላቁ የገቢ ማሰባሰቢያ ለበጎ ፍቃድ እየሰራህም ስለነበረ ሰዎችም ሪከመንድ ስላደረጉኝ ነው የመጣሁትኝና እንዴት አሰባችሁት? ማን ነበር ሀሳቡን ያመጣው? ሀሳቡን ያመጣሁት እኔ ነኝ። ከዚህ በፊት ከመቄዶንያ ተደውሎልኝ ነበረ ልክ እንደዚህ አይነት ስራ ለመስራት ምናምን በሚለው ደውሎልኝ ነበሩ ከመቄዶንያ እና ስራዬን ደግሞ አስመዘግቤያለሁ የአእምሮ ንብረት ጥበቃ እና አንድ ድርጅት ደግሞ ሲጀመር ሌላኛው ድርጅትም ስለሚጀምርብኝ ፍቃድ አልሰጠውም ነበር የዛኔ እና ያንን ነገር ለመካስ ብዬ ይሄኛው ታላቁ ለመቄዶንያ ገቢ ማሰባሰቢያ ይሄ ነገር ሲሰማ ለምን በዚህ አልክሳቸውም በሚለው ሄጄ አናገርኳቸው፣ ተቀበሉ። ከዛ የነሱን እየሰራን እንገኛለን። በጣም ብዙ ሰው ወዶታ ብዙ ሰው እያየ ነው። ብዙ ሰው ደግሞ በኔ በኩል ያው ለመቄዶንያ ትንሽ እርዳታ አድርጓል ብዬ አስባለሁ። እንዴ በጣም እርዳታ ያደርጋል እንጂ። የት አካባቢ ነው የምትሄዱት? ብዙም ጊዜ አሁን ማስታወቂያዎችን ስታስተዋውቁ የማስታወቂያ ካምፓኒ የሚፈልግባቸው ቦታዎች ነው የምትሄዱት ወይስ አንተ የምትፈልግበት ቦታ ነው የምትሄደው? ካምፓኒዎች የፈልጉበት ቦታ ነው የምንሄደው። ቅድሚያ የምንሰጠው ለከስተመር ነው። ከስተመሮች የላኩን ቦታ ነው የምንሰራው። ከዛ በተጨማሪ እኛ ደግሞ በራሳችን እነሱ ማይልኩን ከሆነ ፖቴንሻል ከስተመሮች ያሉባቸው ቦታዎች እየዞረን እንሰራለን። ይሄን ጥያቄ ያቀረብኩልህ ምናልባት አሁን ለሳይክል በጣም ምቹ የሆኑባቸው ቦታዎች አሉ አይደለ? አሁን በኮሪደር ልማቱ የተነሳ ማለት ነው። አንዳንድ አካባቢዎች ደግሞ ለእንቅስቃሴ ምቹ ያልሆኑ የማይሆኑ አካባቢዎችም አሉ አይደለ? እነዚህ አይነት አካባቢዎች ሂዱ ስትሉ የዋጋ ተመናችሁ ራሱ ሊለያይ አይችልም ወይ ልልህ ፈልጌ ነው። አይችልም። ያው አዲስ ፈጠራ ስለሆነ እንትን ነው ገና ሰዎችን በደንብ እንዲተዋወቁ ከፈጠራችን ጋር እንዲዋሃድ አሁን ባለን መንገድ ነው እየሰራ ነው ያለው። አንድ አይነት ነው ዋጋችን። ከዚህ የተሚላኩ መሄድ ነው አዲስ አበባ ውስጥ ማው እየሄደ ነው ምን ሰራው። አንደኛ ያው ስራችን ነው ብዙ ቦታ እንዲደርስ ብዙ ቦታ እንዲያቁልኝ ስለምፈልግ አሁን ላይ የአዲስ አበባ ውስጥ ላይ ገደብ የለም እንሄድበት ቦታ
ሁሉም ቦታ ነው። ስለዚህ ከስተምሩ በፈለገበት ቦታ ነው የምትሄደው ማለት ነው። እንግዲህ አሁን ወደ ቦሌ አካባቢ ልትሄድ ነውና ይሄ የመቄዶንያ የገቢ ማሰባሰቢያን በደንብ ልታስተዋውቅ ነውና ይሄ ደግሞ የበጎ አላማ ነው፣ ቆንጆ አላማ ነውና ስትሄድ እንግዲህ እናያለን ደግሞ ያለውን ሂደት አሳይሻለሁ። ግን ሳይክል ትሞክሪያለሽ? ሳይክል በፍጹም አልሞክርም። እንዳታስወጣኝ እዚህ ላይ ግድ የለሽም። ዛሬ ጥርሴ ልልቀም። ዛሬ ለመጀመሪያ ጊዜ ስትሞክሪ ጭራሽ ሳይክል ነው እንዳትወቂ። ደግሞ እዚህ ጋር መደገፍ ያለ ያው ቢልቦርድ ከቢልቦርድ ከኋላ ስላለ ጭራሽ የማልችለው ነገር ቢኖር ሳይክል። አንዴ እቺን ልሰራት። ኦኬ። እነኚህ ጓደኞቻችሁ ሲሰባሰቡ ሁሉም ሳይክል የሚችል ነው ወይስ ከዛ በኋላ ነው የቻለው? ሁሉም ሳይክል በጣም የሚችሉት ልጆች ናቸው። አንቺ ብቻ ነሽ የማትችይው እያልክ ነው? አንቺም ዛሬ ለምደሽ እንግዲህ ትጀለሽ። እስቲ ያለማምደኝ። እንዴት አሰብከው? መጀመሪያ እንግዲህ ሀሳቡ ስታመጣው የት አይተህ ነው? ኢንተርኔት ላይ አይተህ ነው? እንዴት ሀሳቡ መጣል? በሳይክል ማስታወቂያዎችን ማስተዋወቅ አብዛኛው ሰው ከኢንተርኔት ነው ምናምን ያየው እያሉኝ ነበሩ። ከኢንተርኔት ባያው ብዙ ኢትዮጵያውያን ያሉ ብዬ ነው የማስበው። ለኔ ብቻ ይመጣልኝ። ከራስ ነው የመጣው ፈጥረው። አዎ በጣም ደስ ይላል። ልክ ነህ። ከኢንተርኔት ብታየው ምናልባት በጣም ብዙ ሰዎች ይቀርሙ ነበር ምናልባት። አዎ ብዙ ሰው ይቀርማል። ያዝም አሁን እንግዲህ አዲስ አበባ ላይ በጣም የመጀመሪያው ናችሁ ብዬ አስባለሁ። መጀመሪያ የሚያየሁት እናንተ ስለሆነ አይደለ? ስለዚህ እንዴት ነው ገበያው? ገበያው አሪፍ ነው። ፈጣሪ ይመስገን። አንዱን ባንዱ እያዩ አንድ ባንድ እየሄደን ነው። አንድ ባንዱ እያዩ እኔ መርካቶ ነው እንዲተዋወቅልኝ የምፈልገው ፊልሜ ምናምን ብሎ አንድ የሚያስተዋውቅልህ ድርጅት። ስለዚህ መርካቶ መሄድ ይጠበቅባል እንደማለት ነው አይደል? አዎ እሱ ከላከኝ እንኳን መርካቶ። ስለዚህ ዋጋ አያስጨምርም። ቦሌና መርካቶ ሲሆን አያስጨምርም። ያው እንደዛው ነው። አንዳንድ ጊዜ ስትንቀሳቀሱ ንፋስ ሳያስቸግራችሁም ከኋላ ንፋስ ያስቸግረናል። ግን ለሱ ትንሽ ቀዳዳ እናወጣለን። ትንሽ ቀዳዳ በሱ እንዲሾልክ ቀዳዳ እናወጣለን። የዛኔ ኖርማል ነው የሚሆነው። ብዙም አያስቸግረንም። ስንት በስንት ነው የሚባለው ይሄ ማለት ነው? ባነሩ ወደ ጎን 2 ሜትር ነው ቁመቱ። 1 ሜትር ከ40 ሳንቲሜትር ነው ቁመቱ። 1 ሜትር ከ40 ሳንቲሜትር። ወደ ጎን ደግሞ 2 ሜትር 2 ሜትር። ስለዚህ ይሄ ብቻ ነው ተመኑ ማለት ነው አይደል? በጣም አሪፍ። ከምን ያህል ካምፓኒዎች ጋር ሰራ እስካሁን? ምን ያህል ጊዜ ቆየስ? ቢያንስ አሁን ወደ 3 ወር ይሆነኛል። ከብዙ ካምፓኒ ጋር ሰርቻለሁ። ዋው 3 ወራቸው ነው። አዎ እኔም የገናለት ነው በደንብ ያየዋቸው። የገናለትም አዎ ትንሽ ደመቅ ብለን ነው የታየው። በጣም ነው የደመቃችሁት። ተመልካቾችም እንግዲህ ያዩታል ቲቪ ላይ ብዬ አስባለሁ። እንደምታዩት እንግዲህ በጣም ነው የሚያምሩት አውራ ጎዳናዎች ላይ ተለምደን ጨረስን። በዚች በባዶ ወይስ በቢልቦርድ? ወይ ጉድ! በቢልቦርድ። እሺ ጥርሶቼ ልለቃቀባቸው ነው። እንዲመችሽ ትንሽ ዝቅ ላድርጋት። በጣም የምፈራው ነገር እኮ ነው እኔ ሳይክል። ለነገሩ እኔ ምንም አልፈራው ነገር አለ። ሳይክል ደስ ይላል ከለመድሽ በኋላ በጣም ደስ የሚል ነገር ነው። አንደኛ ለጤና ለጤናም ቆንጆ ነው። ውጪበት። ዝቅ አድርጌልሻለሁ። እሺ ያጅበት። እሺ ከዛ ፊት ለፊት እያየሽ
እሺ እንዴት ነው ስራ? ስራ እንግዲህ አሪፍ ነበረ። ዛሬ ቦሌ አካባቢ የት ሄዳችሁ? የት አካባቢ ሄዳችሁ? እንግዲህ እስከ የተለያዩ ቦታዎች ሄዳችሁ እስከምትመጡ ቆሜ ጠበቅ። ቦሌ ትንሽ ዞር አለን። ሁሉ ሰፈርም እዚች ቦሌ። ንፋሱ እንዴት ነው? ይሰሙ በጣም አይለኛ ንፋስ አለና እንዴት ነው ንፋሱ አላስቸግራችሁ? ንፋስማ በጣም ነው የሚያስቸግረው። ያው ለሱ እንግዲህ ትንሽ ቀዳዳ ቅድም እንዳልኩሽ በሳ አድርገን ነው የምንሰራው። ኦኬ። ያው አንዳንዴ እንትን በጣም ሲገፍ ይዛኔ ፍሬን ይዘን እንቆማለን። ከዛ ንፋሱ ከተረጋጋ በኋላ እንሄዳለን። እንግዲህ የተለያዩ ቦታዎች ነው የምትሄዱት። እንግዲህ ካምፓኒ ወይም ካስተመሩ የሚፈልግበት ቦታ ነው የምንሄደው ብለኛል ቅድም አብርሽ። እዛ ቦታ ላይ መሄድን በምንድን ነው የሚያረጋግጡት? ለምሳሌ ካስተመሩ የሚፈልግበት ቦታ መሄድን በምንድን ነው የሚያረጋግጡት? ቆንጆ ጥያቄ ነው ያነሳሽው። እነዛ ቦታዎች መሄዳችን ማሳያ ላይቭ ሎኬሽን በቴሌግራም ወይ በኤስኤምኤስ ልከን ነው የምንወጣው። ሁሌ ጧጧ ስንወጣ ላይቭ ሎኬሽን በቴሌግራም ወይ በኤስኤምኤስ በሜሴጅ ልከን እንወጣለን። እነሱ በፈለጉት እዛ በሱ መከታተል ይችላሉ። ሳይደውሉ ሎኬሽኑን ተከትሎ መምጣት ይችላሉ። እኛ ያለንበት ቦታ መጥቶ በአካል ማየት ይችላሉ። ብራንዳቸውን የት አካባቢ ያስተዋወቀን መሆናችን ማየትና ማረጋገጥ ይቻላል። አንድን ድርጅት ስታስተዋውቁ እስከ ስንት ቀን ነው የምታስተዋውቁት? በቀን ውስጥ ተመናላችሁ ሰዓት አለን? አዎ እሺ። ሰዓታችን ጧት ሰው ወደ ስራ በሚገባበት ሰዓት ላይ ከ2 ሰዓት እስከ 6 ሰዓት፣ ከሰዓት ደግሞ ሰው ወደ ከስራ በሚወጣበት ሰዓት ወደ ቤቱ በሚመለስበት ሰዓት እዛኔ ከ9 ሰዓት እስከ 11 ሰዓት ወይም ከ10 ሰዓት እስከ 12 ሰዓት ባለው ሰዓት እናስተዋውቃለን። እንደዛ ብላችሁ ነው እንግዲህ የዋጋ ተመንም የምታወጡት በሰዓት ማለት ነው። ከዚህ ቀን እስከዚህ ቀን በሚል ማለት ነው አይደለ? አዎ ቀኑ ያው እንግዲህ የሳምንት ፓኬጅ አለ፣ የወር አለ። በፈለጉት ያሰሩናል። ያው ለማየት አብዛኞቻቸው የሳምንት ነው የሚያሰሩ። ከዛ በኋላ ያስቀጥሉናል። ያለው ለውጥ እያዩ ያስቀጥሉናል። እንግዲህ እናንተ የመጀመሪያዎቹ ናችሁ በእንደዚህ በሳይክል ማስታወቂያዎችን በማስተዋወቅና ለተለያዩ ወጣቶች አርአያ ትሆናላችሁ ብዬ አስባለሁ። በምን ትምህርት ነበር የተመረከው? ምን ነበር የተማርከው ወደዚህ ስራ? አሁን ገና ላይ ነው እየተማርኩ ነው። ኮሌጅ አይሲቲ ነው የምማረው። ሃርድዌር ኔትወርክ ሰርቪስ እሱን ነው የምማረው። ያው አንደኛ ከስራዬም ጋርም ይሄዳል። ፈጠራ አይደለ? ቴክኖሎጂ አዳዲስ ነገር ለሚፈጠረው ነገር ለፈጠራ በጣም ጠቃሚ ነው በሚለው ያው አይሲቲ እየተማርኩ እገኛለሁ። ስለዚህ አብርሽን ወደፊት ምን የት ቦታ እንጠብቀው? በትልቅ ማስታወቂያ ካምፓኒ። ዋው! በትልቅዬ ያው አለ አይደል? አንድ ማስታወቂያ ሲያልፍ ያንን ነገር ትኩረት ሰጥቶ ሰው እንዲያነብ። በምን መንገድ ነው እናንተን የሚያገኟችሁ? ሌሎች ከስተመሮች ማስታወቂያ ማስተዋወቅ ሲፈልጉ እናንተ ጋር እንዴት ነው የሚያገኟችሁ? ስልክ ቁጥራችን አለ። በስልክ ቁጥራችን ደውሎ ማግኘት ይችላሉ። በቴሌግራም ቻናላችን፣ ቲክቶክ አለ የራሳችን አብርሽ አድቨርት፣ በሱ ማግኘት ይቻላል። እንግዲህ አብሮ የተለያዩ ቦታዎች የተንቀሳቀሰ ያለ ባልደረባ አለ ከሰባታችሁ አንደኛው ማለት ነው። ተዋወቅ። እሺ፣ ስሜ የአብስራ ብርሃኔ ይባላል። እሺ፣ የእነ አብርሃም ጓደኛ ነኝ። መቼ ተቀላቀልካቸው? እነ አብርሃምን የተቀላቀልኳቸው በቅርብ ነው። እሺ። እና እንዴት ነው ስራ? ስራው አሪፍ ነው። ምን ሰራበት ቦታ ሰው ያለበት ቦታ ነው፣ እይታ ያለበት ቦታ ነው። ሰው በጣም ያይናል። ባስ ስቴሽኑ ላይ ታክሲ ተራ ምናምን በቃ እዛ ነው የምንሰራው። ምን ይሏቸዋል መንገድ ላይ ሲያገኛቸው? ሰው ይገረማል ምናምን ሳይን ምናምን ሰው በጣም ይገረማል። ሰው ያበረታተናል። አይዟችሁ ጎበዝ ምናምን ይላል። ስራው ቀላል ነው። ቀላል ነው። በጣም ጥሩ። እየተማርክ ነው? ኧረ ትምህርት አቋርጫለሁ። እሺ፣ የመቀጠል ሀሳብ የለም? ትምህርት እንጃ። ወጣቶቹ ካንተ እንግዲህ አሁን አንተ ሌላ ስራ ላይ ተሰማርተሃል አይደል? በሳይክል ማስታወቂያዎችን በማስተዋወቅ አብርሽ ምን አይነት ሰው ነው? አብርሽ ለኔ እንደ ወንድሜ ነው የሚያብርሽ። ስራ የሚያስገባኝ እሱ ነው። ሰፈር ውስጥ ከመቦዝን ስራ ባልገባ ኖሮ ሱስ ላይ ነው የምታይ። ጎበዝ። እና አብርሽን አመሰግናለሁ። በዚህ አጋጣሚ አመሰግናለሁ። ስለዚህ ወደፊት ደግሞ ትምህርት መቀጠል ትፈልጋለህ አይደለ? ስራ ትልቅ ደረጃ ላይ ደግሞ እንደምደርስ ተስፋ አደርጋለሁ። ትምህርትን ቀጥለህ። ስለዚህ ስለ አብስራ ምትተባለ የአብስራማ ከሰባቶቹ አንዱ ነው። ጎበዝ ሰራተኛ ነው። ያው ቢዝነስ ላይ ወደፊት ማተኮር ይፈልጋል። ይሄ ነገር ማጋርቶኛል። ደግሞ ትደግፈዋለህ? እደግፈዋለሁ። አብረን እንግዲህ እስከ ሰራን ድረስ ወደፊት። በጣም ጥሩ። አብርሽ ለወጣቶቹ እንግዲህ ምን ማስተላለፍ ትፈልጋለህ? እንደ አሁን አንተ ስራ ፈጣሪ ነህ። ስለዚህ አዲስ ነገር ነው ያሳየው ከተማው ላይ። ስለዚህ ለሌሎች ወጣቶች ማስተላለፍ የምትፈልገው ነገር ካለ? እኔ ለወጣቶች ማስተላለፍ የምፈልገው እኔ አሁን ላይ ብዙ ወጣቶች ስራ አጥተዋል። እኔም ከነሱ መሀል አንዳቸው ነበርኩኝ ከዚህ በፊት። አሁን በራሴ ስራ እየሰራሁ እገኛለሁና
አሁን ላይ የተገኘ ስራ እየሰሩ መቆየት ነው እና ተስፋ አለመቁረጥ እና አንዳንዶች አሉ በጣም በዲፕሬሽን ራሳቸው ምናምን በስራ ማጣት ራሳቸው የሚያጠፉ አሉ። እኔ እውነቴ ነው የኔ ጀርኔሽን አሁን ላይ በህይወትም በመቆየቱ ብቻ ለኔ ጀግና ነው። ለምን ታውቂያለሽ? ብዙ ጫና አለበት አሁን ላይ ወጣት ላይ የቤተሰብ ጫና አለ። የኢኮኖሚ አሁን ላይ እንደምታውቂው ነው። ቤተሰብ ካንቺ ሄልፕ ይፈልጋል፣ እርዳታ ሳፖርት እንድታደርግ ይፈልጋል። የኑሮ ውድነት እንግዲህ አይወራ እና እዛ ጋር በጣም ከወጣቶች እንትን ይፈልጋሉ ያው አለ እንዲደግፉ ድጋፍ ይፈልጋሉ። የዛኔ አንቺ ያንን ነገር እኛ ወጣቶች ሳናደርግ ስንቀር የዛኔ ትዝብት በቃ ይሄ እንደዚህ አሳድጌው እንትን ብዬ አፈር ከደሜ ምናምን በልቼ አሳድጌው መጨረሻ ላይ እንደዚህ ቦዘኔው እየተባለን ብዙ ወጣቶች አሉ አሁን ላይ በጣም ድብርቱ ስለያሉ ለነሱ ነው ማስተላልፈው። የእውነቴን ነው በጣም ጀግና ናችሁ ስልሽ ያው በመቆየት የወደፊት ህይወት እንግዲህ እንዲያምር ያደርጋሉ። ትዕግስትም ደግሞ በጣም ዋጋ አለው እና ደግሞ የተገኘ ስራ እንዲሰሩ ነው የምመክራቸው። የተገኘ ስራ ሳይናቅ የተገኘ ስራ ዝቅ ተብሎ መስራት የተሻለ መሞከር አሪፍ ነው። ከዛ ደግሞ የተሻለ ስራ ፈጣሪ ይሰጥሻል ብዬ ነው የማስበው። ምክንያቱም በትንሹ ስትጀምሪ ወደ ትልቁ ትሄጃለሽ። አንድ ስቴፕ ሳትሄጂ ባንዲ ወደ ላይ መውጣት እንግዲህ እንደሱ ደረጃ በደረጃ ነው የምንነገረው። ደረጃ በደረጃ ያው በጣም ነው የማመሰግነው ስለነበረኝ ቆይታ አብርሽ ያብስራ፣ እንዲሁም ደግሞ ሌሎች 7 የእናንተ ጓደኞች ለብዙ ወጣቶች አርአያ ትሆናላችሁ ብዬ እኔም ለናሁ ቲቪ ተመልካቾቼ ከባለሙያዎቹ እንግዲህ ወደ እናንተ አስተላልፍ ያለው ስራ አለባችሁ። ከስራችሁ መሀል ላይ ነው እንግዲህ ያስቆምካችሁ። በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። እሺ እኛም እናመሰግናለን። እሺ ቴንክ ዩ። እሺ መልካም የስራ ጊዜ ይሁንላችሁ። እሺ ተመልካቾቻችን እንግዲህ ባለሙያ በሳይክል ላይ የተለያዩ ማስታወቂያዎችን በመስራት የሚታወቁ ባለሙያዎችን ነው ወደ እናንተ ተሞክሮዎቻቸውን ወደ እናንተ ሳጋራ ቆይታ ያደረኩት። ሳምንት ሌላ ባለሙያዎች ይዤላችሁ እንደምቀርብ ቃል ገባላችኋለሁ። አዲስ አለም አባቡ ፕሮግራሙን አዘጋጅቼ አቅርቤው ነበር። የሳምንት ሰው ይበለን። ቻው።